ጃፓን ከሳሙራይ ሰይፍ እስከ ቴክኖሎጂ ጥገት የማይበገረው የፀሐይ መውጫ ሀገር ታሪክ። ጃፓን ስሟ ሲጠራ ወደ አእምሯችን የሚመጣው የቴክኖሎጂ ጥገት፣ ፈጣን ባቡሮች፣ ሰማይ ጠቀስ ህንፃዎቿ ናቸው። ነገር ግን ከዚህ ዘመናዊነት በስተጀርባ በደም በክብርና በሳሙራዮች ሰይፍ የተጻፈ ትልቅ ታሪክ አለ። በአቶሚክ ቦምብ ወድማ ከአመድ ላይ ተነስታ ዓለምን ያስገረመችው ይህች ሀገር እንዴት እዚህ ደረሰች? ዛሬ የጃፓንን አስገራሚ ጉዞ እንቃኛለን። የሳሙራዮችና የሾገን ዘመን ዘ ኤጅ ኦፍ ዋሪየርስ። ጥንታዊቷ ጃፓን በነገስታት የምትመራ ቢሆንም እውነተኛው ስልጣን ግን የጦር መሪዎቿ ወይም ሾጎኖቿ ነው። እነዚህ መሪዎች ሳሙራይ የሚባሉ ታማኝ፣ ጨካኝ ተዋጊዎች ነበሯቸው። ሳሙራይ ማለት ለክብር የሚኖር ሰይፉን ለጌታው ታማኝነት የሳለ ተዋጊ እንደማለት ነው። በዚህ ዘመን ጃፓን ራሷን ከዓለም አግልላ የራሷን ባህልና ጥበብ ብቻ ስታዳብር ለ250 ዓመታት ቆይታለች። የሜይጂ ተሃድሶ፣ ታላቁ መነቃቃት፣ ሜጂ ሪስቶሬሽን። በ1950ዎቹ አሜሪካውያን በኃይል የጃፓንን በር ሲያንኳኩ ጃፓኖች አንድ እውነት ተረዱ። ካልዘመንን እንዋረራለን። በዚህም የሳሙራዮቹ ዘመን አብቅቶ ንጉሱ ስልጣን ተረከቡ። ይህ ወቅት የሜይጂ ታድሶ ይባላል። ጃፓን በአንድ ትውልድ ውስጥ ብቻ ከኋላ ቀር የገበሬ ሀገርነት ወደ ዘመናዊ ወታደራዊና ኢንዱስትሪ ሀያልነት ተቀየረች። ይህ በዓለም ታሪክ ታይቶ የማይታወቅ ፈጣን ለውጥ ነው። የሁለተኛው ዓለም ጦርነትና ውድቀት ዘ ግሬት ፎል ኦፍ ጃፓን። የጃፓን ወታደራዊ ጥንካሬ ወደ ትዕቢት ተቀየረ። ግዛቷን ለማስፋፋት ወደ ቻይና፣ ደቡብ ምስራቅ እስያ ዘመተች። በመጨረሻም በሁለተኛው የዓለም ጦርነት ከአሜሪካ ጋር ተጋጨች። በ1945 በሂሮሺማ እና ናጋሳኪ ላይ የወረዱት 2 የአቶሚክ ቦምቦች ጃፓንን ሙሉ ለሙሉ አወደሙ። ሀገሪቱ ተንበረከከች። በሚሊዮኖች የሚቆጠሩ ዜጎቿ ወደ አመድነት ተቀየሩ። ዓለም ጃፓን ዳግመኛ አትነሳም ብሎ ደምድሞ ነበር። ነገር ግን ጃፓኖች ሰይፋቸውን ጥለው በብዕራቸውና በቴክኖሎጂ ዘመቱ። የጃፓን ኢኮኖሚ ተአምር ተጀመረ። በ1960ዎቹና በ1970ዎቹ ጃፓን እንደ ቶዮታ፣ ሶኒ፣ ሆንዳ ባሉ ትልልቅ ኩባንያዎች ዓለምን ተቆጣጠረች። ከአመድ ላይ የተነሳችው ሀገር በአጭር ጊዜ ውስጥ በዓለም ሁለተኛዋ ባለጸጋ ሀገር ለመሆን በቃች። ዛሬ ጃፓን ታሪኳን፣ ዘመናዊነቷን አቀናጅታ የያዘች ድንቅ ሀገር ናት። የሳሙራዮቹ የዲስፕሊን መንፈስ ዛሬም በፋብሪካዎቻቸው፣ በቢሮዎቻቸው ውስጥ በእጅጉ ይታያል። የጃፓን ታሪክ የሚያስተምረን አንድ ትልቅ ቁም ነገር አለ። ውድቀት መጨረሻ አይደለም። በጽናት ለሚነሳ ሰው ውድቀት አዲስ ጅምር እንጂ። ስለ ጃፓን ታሪክ ምን ተሰማችሁ? አስተያየታችሁን ኮመንት ላይ አስፍሩልኝ። ቪዲዮቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።